አድማጮች አራተኛው የዜና መጽሔታችን ወደ ኢትዮጵያ ጎረቤት ሀገር ሱዳን ይወስደናል። ትናንት በበርካታ የሱዳን ከተሞች በሺዎች የተገመቱ ዜጎች የተሳተፉባቸው የተቃውሞ ሰልፎች የተካሄዱ ሲሆን የጸጥታ ኃይሎች ሰልፈኞቹ ላይ አስለቃሽ ጭስ ተኩሰዋል። በወሰዱት የኃይል እርምጃም እስካሁን የአንድ ሰው ሕይወት መጥፋቱንና ከ300 በላይ መቁሰላቸውን የጤና ባለሙያዎች ገልጸዋል። በሱዳን የቀጠለውን ተቃውሞ አስመልክቶ ሸዋ የለገሰ የዜና ዘገባዎችን እንደሚከተለው አጠናቅራለች። በበርካታ ሺዎች የተገመቱ ሱዳናውያን በዋና ከተማ ካርቱምና በተለያዩ የሀገሪቱ ከተሞች ታላቅ የተቃውሞ ሰልፎችን ትላንት አካሂደዋል። ሰልፉ በጎርጎሮሳዊ 2019 ዓ.ም ሚያዝያ ወር ላይ ከስልጣናቸው በህዝባዊ አመጽ የተወገዱትን የቀድሞውን ፕሬዝዳንት ኦማር አልበሽርን በመቃወም የሱዳን ህዝብ አደባባይ ሰልፍ ማካሄድ የጀመረበትን 3ኛ ዓመት ታሳቢ ያደረገ ነው። በአብዛኛው የሀገሪቱ ከተሞች ትናንት የተካሄደውና ብዙዎች የተሳተፉበት የተቃውሞ ሰልፍ አልበሽርን ከስልጣን ካስወገደው ታሪካዊ ህዝባዊ ትዕይንት ወዲህ በሱዳን ከተደረጉት ታላላቅ ሰልፎች አንዱ መሆኑም ነው የተነገረው። በሱዳን ወታደራዊና ሲቪል የፖለቲካ ኃይሉ የተጣመረበት አስተዳደር በብዙ ውጣ ውረድ ቢመሰረትም ባለፈው ጥቅምት ወር አጋማሽ የጦር ኃይሉ ያካሄደው መፈንቅለ መንግስት ሀገሪቱን ወደ ሌላ የፖለቲካ ዙሪትና ውጥረት ውስጥ እንደከተታት ይታያል። የጦር ኃይሉም በመንግስት አስተዳደር ውስጥ መግባት አበክረው የሚያወግዙት የሱዳናውያን ቁጣም ከጥቅምቱ ወታደራዊ መፈንቅለ መንግስት ወዲህ ተባብሶ ቀጥሏል። ዘገባዎች እንደሚያሳዩትም ከጥቅምቱ መፈንቅለ መንግስት ወዲህ 9ኛውና ታላቁ ሰላማዊ ሰልፍ ነው ትናንት በመላው የሱዳን ከተሞች የተካሄደው። የወታደራዊ መፈንቅለ መንግስት መሪ ጀነራል አብዱልፈታህ አልቡርሃን ጠቅላይ ሚኒስትር አብደላ ሐምዶክን ወደ መንበራቸው ቢመልሱም የጦር ኃይሉን ከመንግስት የአስተዳደር ሚና መውጣት አጥብቀው የሚጠይቁት የሱዳናውያንን ተቃውሞ ግን አላበረደም። በትናንትናው ዕለትም ዋና ከተማ ካርቱምን ከኦንዱርማን ከተማ በሚያገናኘው አባይ ወንዝ ላይ የተገነባውን ድልድይ የጸጥታ ኃይሎች ለመዝጋት ቢሞክሩም የተቃውሞ ሰልፈኞቹ ገዳውን አልፈው ወደ ካርቱም ሲገቡ አስለቃሽ ጋዝ እንደተቀበላቸው ዘገባዎች ጠቅሰዋል። የሱዳን የጦር ኃይል እንዲሁም ፈጣን ድጋፍ ሰጪ የሚባለው ኃይል ወደ አውሮፕላን ማረፊያና ወደ የጦር ኃይሉ ዋና ጽሕፈት ቤት የሚወስዱ ዋና መንገዶችን በከፍተኛ ቁጥር ለመዝጋት ተሰማርቶ እንደነበረም ተገልጿል። በተቃራኒ ወገንም እንዲሁ የተቃውሞ ሰልፈኞቹ ወደ ተሰለፉባቸው አደባባዮች የሚወስዱ መንገዶችን ሲዘጉም ታይተዋል። በዋና ከተማ ካርቱም አደባባይ ከወጡት የተቃውሞ ሰልፈኞች ጥቂቱ ወደ ፕሬዝዳንቱ ቤተ መንግስት በሮች በመቅረብ ምሽቱን በደጁ ተቀምጠው ለማሳለፍ ሲሞክሩም የጸጥታ ኃይሉ በሰነዘረው የእምባስ መጭ ጋዝ ጥቃት ጉዳት እንደደረሰባቸው ተገልጿል። ካልበሽር አገዛዝ በተላቀቀችው ሱዳን ውስጥ ባለፉት 3 ዓመታት ስልጣኑን የተቆጣጠረው ወታደራዊ ኃይል አሁንም ባንድም ሆነ በሌላ መንገድ ከስፍራው ለመልቀቅ የተዘጋጀ አይመስልም። ከወራት በፊት ከጥምሩ የሀገሪቱ የሽግግር መንግስት ኃላፊነት በኃይል ያነሳቸውን ጠቅላይ ሚኒስትር ከሀገር ውስጥም ሆነ ከውጪ በበዛበት ጫና ወደ ቦታቸው ቢመልስም ከአስተዳደሩ እጁን እንዲያወጣ የሚጣራውን የሱዳን ህዝብን ቁጣ ግን ማለዘብ አልቻለም። ከተቃውሞ ሰልፈኞቹ አንዱ መሐመድ አልፈታህ የህዝቡን ፍላጎት እንዲህ ገልጸዋል። አቤቱ የሚንቀሳቀሰው በሱዳን ህዝብ ነው። ህዝብ ያሸንፋል፣ ስልጣኑንም ያገኛል። ጦር ኃይሉ ሊመራ አይገባም። ከነሱ ጋር የተካሄደው ድርድርም የተሳሳተ ነው። በዚህ መዘዝም አሁን እየተሰቃየን ነው። ሌላኛው ተቃዋሚ ሰልፈኛ ሐማዝ መሐመድ በበኩሉ ከመፈንቅለ መንግስቱ መሪዎች ጋር ተደራድረው ዳግም ወደ ጠቅላይ ሚኒስትርነት የተመለሱት አብደላ ሐምዶክ ተገደው ወደ ድርድሩ እንደመጡ ይገምታል። ምንም እንኳን ሐምዶክ ይህን የተቀበሉ ቢመስልም የህዝብ ድጋፍ እስካልተገኘ ድረስ ፖለቲካዊ ግብ አይኖረውም ባይ ነው። ዛሬ የወጡ ዘገባዎች እንደሚያመለክቱት የትናንቱን የተቃውሞ ሰልፍ ለመበተን የጸጥታ ኃይሎች በወሰዱት እርምጃ አንድ ሰው ሲገደል 125 ሰዎች መጎዳታቸውን የጤና ሚኒስቴር ገልጿል። አሁንም ግን የህዝቡ ተቃውሞ ተጠናክሮ እንዲቀጥል የነጻነትና የለውጥ ኃይሎች የተሰኘው የተቃዋሚዎች ስብስብ ጥሪውን አስተላልፏል። ባለፈው ቅዳሜና እሁድ ኢስታንቡል ውስጥ የተደረገው የቱርክና የአፍሪካ ሀገራት ጉባኤ ሁለቱን ወገኖች ሰላምና ጸጥታን በማስከበር በመጣኔ ሀብት በትምህርትና በጤና መስኮች ይበልጥ ለማስተሳሰር ወስኗል። ጉባኤው በሁለቱ ወገኖች ወዳጅነት አዲስ ምዕራፍ የከፈተም ነው ተብሏል። ነጋሽ መሐመድ በዛሬው ማህደረ ዜና ዝግጅቱ ጉባኤውን አስታኮ የአፍሪካና የቱርክን ግንኙነት ባጭሩ ይቃኛል። ፕሬዚደንት ባራክ ኦባማ
አደነቁት። ሐምሌ 2015 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ተከታያቸው ፕሬዚደንት ዶናልድ ትራምፕ አሽቀንጥረው ጣሉት። ግንቦት 2018 ጆ ባይደን ደገፉት። ግን ዛሬም ገቢር ለማድረግ እያመነቱ ነው። የኢራን የኒኩሌር ስምምነት በመደበኛ ስሙ የጋራ አጠቃላይ የድርጊት መርሃ ግብር JCPOA በእንግሊዝኛ ምህጻሩ። ዩናይትድ ስቴትስ ስምምነቱን ካፈረሰች በኋላ አራቱ የጸጥታው ጥበቃ ምክር ቤት ቋሚ አባላት ጀርመንና የአውሮፓ ህብረት ከኢራን ጋር የሚያደርጉት ድርድር ባለፈው ሳምንት ቪየና ኦስትሪያ ውስጥ ለአምስተኛ ጊዜ ቀጥሏል። የስምምነቱ ምንነት፣ የመፍረሱ እንዴትነት፣ እንደ አዲስ የተጀመረው ድርድር ሂደት የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ህዳር 4 1995 የስካያኔው የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢን በአንድ አክራሪ አይሁድ በጥይት ተደብድበው ተገደሉ። ሰውየው እንደ ወታደር ቆፍጣና ተዋጊ አዋጊ ጀነራልም እንደ ዲፕሎማት ታጋሽ ተደራዳሪ፣ እንደ ፖለቲከኛ ብልህ መሪ፣ የሰላም ኖቤል ተሸላሚም እንደነበሩ የምታወሳ አጭር ትንታኔን የዚያን ምሽት የሰሙ አንድ የዘመኑ የኢትዮጵያ ትልቅ ባለስልጣን በማግስቱ ስለ ትንታኔው የሚሉትን ካሉ በኋላ ለኛ ሲሆን እንደዚህ የማትሰራው ለምንድን ነው ብለው ጠየቁ። የፈገግታም የአድናቆትም የቅሬታም ድምጸት በተላበሰ ንግግር። ብዙ ያላሰብኩበት መልሴ ብዙ መዘዝ የምታመጣ በሆነች ነበረ። ለዚያ ያብቃችሁና ነበር ያልኩት። ደግነቱ ሰውየው አንድም አልገባቸውም፣ ሁለትም አልጨከኑም። ዛሬም እንደያኔው ጉዳያችንን ትታችሁ የሚሉ አሉ። እንደ መታደል ሆኖ የኔ መልስ ያኔው ነው። ራቢን በአክራሪ የሁዲ ወጣት የተገደሉት የግብፁ ፕሬዝደንት አንዋር አሳዳት በአክራሪ አረቦች በተገደሉ በ14ኛው ዓመት ነበረ። ይቅርታ አድማጮቻችን፣ አሁን እየሰማችሁ ያላችሁት ዘገባ የተሳሳተ ነው። በቱርክና በአፍሪካ ጉባኤ ላይ ያተኮረው የነጋሽ መሐመድ ዘገባ ቀጥሎ ይቀርባል። ማህደረ ዜና። ሱልጣን ቀዳማዊ ሳሌም ጠንካራ ጦራቸውን አዘመቱባት። 1516 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ሱልጣን አብዱል አዚዝ አስተማሪ ላኩባት። 1862 ፕሬዝደንት ረሰብ ጠይብ ኤርዶሃን መሪዎቿን ኢስታንቡል ላይ ሰበሰቡ። በቀደም አፍሪካ ለምን? ስብሰባው መነሻም የሶስቱ የሩቅ ለሩቅ ዘመናት ወጎች ማጣቀሻ ለምንነቱ መድረሻችን ነው። ላፍታም አብራችሁን ቆዩ። ውይይት፣ ንግግር፣ አድናቆቱ፣ የዲፕሎማሲ መሸነጋገል፣ ያፍታ ውዳሴ ሊሆን ላይሆንምም ይችላል። ብቻ ኢስታንቡል ላይ ለኤርዶሃንና ሹማምንቶቻቸው ባለፈው ቅዳሜ ተንቆረቆረ። የወቅቱ የአፍሪካ ህብረትና የኮንጎ ዲሞክራቲክ ሪፐብሊክ ፕሬዝደንት ፌሊክስ ቴሺኬዲ ቀዳሚው ናቸው። የወቅቱ የአፍሪካ ህብረት ፕሬዝዳንት በመሆኔ በህብረቱ ስም መናገር በመቻሌ ታላቅ ክብር ይሰማኛል። አፍሪካን ወክዬ በድምፄ አስተናጋጃችንን ሳመሰግን በታላቅ አክብሮት ነው። እርሶ ኤርዶሃንን ከታላላቆቹ አንዱ ኖት። የአፍሪካ ህብረት ኮሚሽን ፕሬዝደንት ሙሳ ፋኪ መሐመድ ቀጠሉ። ጉባኤው ያሳለፋቸውን ውሳኔዎች ገቢር ማድረግ አቅተንም እያሉ እንደ ወዳጅ በጋራ በመቆማችን ይህንን የወዳጅነት ዓላማ ከግብ የማድረስ እድሉ አለን ብዬ አምናለሁ። ለዚህ ነው በእርሶ ኤርዶሃንን ማለት ነው ፖለቲካዊ እሳቤ በሚመራው በዚህ ወዳጅነት ላይ እምነት ያሳደር ነው። ካፑዳን
አድሚራል እንደማለት ነው። ኸይረዲን ባርባሮሳ ወይም ሂዚር ሃይረቲን ፓሻ የሚመሩት የቱርክ ጦር